ቤቱ ይመስላል። በጣም አሪፍ ነው ቤቱ። ባይ ዘ ወይ ውስጡን አሳያችኋለሁ። ጃጅ እንዳታደርጉኝ። ኖ አይ ዶንት ኬር። ከዚህ በላይ ምን ጃጅ ይደረጋለሁ? ከዚህ በላይ ምን አለ? ገባችሁ? ከዚህ አሁን ምንም የምደብቀው ነገር የለም። እናንተ የምታዩት ነገር ነው ሁሉም በአጠቃላይ። ይህ ቤት የወጣውበት ምክንያት አንደኛ ነገር በጣም ርካሽ ነው። ባይ ዘ ወይ በወር $700 ነው የምትከፍለው። ግን አይሙሬ እንዳለ በቃ እያበላሽ ነበር። ገባችሁ? የቤቱ ንጽህና ጥሩ አይደለም። በኔ ምክንያት አይደለም ደግሞ በጣም በቃ ላይ ባለቤቱ የዚህ ቤት ባለቤት ማለት ነው እንዳለ ስቶሬጅ ሩሙ ምናምን በቃ በከባባድ የሆኑ ነገሮች ተበላሽቶ ተጨናንቆ ነው የጠበቀኝ። ወደዚህ ቤት የገባሁት ባይ ዘ ወይ ማለት ነው ከድሮ ጓደኛዬ ጋር ተጣልቼ ነው። አብረን ወደ አስታውሳለሁኝ የሆነች ቀን ወስነን ማለት ነው በቃ የሆነ ኮንዶሚኒየም እንከራይ ተባባለና ከዛ ግማሽ ብር ተበዳድረ ሼር አድርገን ማለት ነው። ከዛ በኋላ እሱ 1000 ከፈለ፣ እኔ 1000 ከፈልኩኝ። ቤት ተከራየን የዛኔ። ከዛ በኋላ ግን እሱ በጣም ፓርቲ ያበዛል፣ አልኮል መጠጣት ያበዛል እንዳለ። እኔ የዛኔ የማታ ሽፍት ሰራተኛ ነበርኩኝ which is ማታ ሰራ ነበረ፣ ቀን ደግሞ ተኛለሁ። እሱ ደግሞ ቀን አይተኛ ማታ አይተኛ። ገባችሁ? በቃ በጣም እረበሽ ነበረ። ዘፈን እየከፈተ ምናምን በቃ አልኮል ይጠጡ ነበረ። ግሩፕ ሆኖ ምናምን በቃ ሰዎች ይጠራል። አፍሪካዊ ነውና በቃ ሰዎች ይጠራና ወደ ቤት በቃ ቀውጢ ይጨፍራሉ ምናምን። እኔን መተኛት ያቅተኝ ነበረ። በዛ ምክንያት መጣላት ጀመርን በጣም። ከዛ ቤት የወጣሁት ባይ ዘ ወይ በ3 ቀናት ነው። ያ የቤቱ ባለቤት ደግሞ የዛ ኮንዶሚኒየም እኔን ከማመን ያ ልጅን አመነው። ምክንያቱም ያ ልጅ ትንሽ ገንዘብ ነበረው ከኔ በላይ ማለት ነው። ገባችሁ? ይህ ቤት ያገኘሁት ማለት ነው ወዲያውኑ በቃ መሮኝ በቃ ወጣለሁኝ ብዬ በአንድ ሰዓት ውስጥ ይህ ቤት አገኘሁኝ። ርካሽ የነበረው ይህ ቤት ነበር $700 ማለት ነው። ከዛ ቤት እንደወጣ ደግሞ ማለት ነው እዛ ቤት የነበረ ያ ኮንዶሚኒየም የዛ ቤት ላንድሎርድ ወይም ባለቤት ማለት ነው ብር አበድረኝ አልኩት። የኔ ድፍረት ደግሞ አላበደረኝም በእናትህ ውጣ አለኝ። ከዛ ወጣሁኝ ብር ትንሽ አጠራቅሜ እዚህ ውስጥ ገባሁኝ ማለት ነው።